ፍቃድም ሳልወስድ እኔም ትምህርት ቤት መቅረቴ እናትና አባቴ ስለበጉ ስለሚያስቡ ትምህርት ቤት ልሂድ አልሂድ ምንም አያስቡም። በጣም እየመጣለሁ በጣም አጥንት ራሱ እየተቀባበልን ነው ምንግጠው። ብራዘር ይመጣል፣ ሲስተር ትመጣለች፣ ፋዘር እና መጨረሻ ፋዘር ተቀጣ። የኔ ብራዘር እንደውም ታናሽ ብራዘር የሆነ ዋጠና ከቤት ተባረረ። መጀመሪያ ዳጥንስ ዋጣ አረጓት ነው ከቤት ተባረረ። ቀልድ ነው። በዛ በጉ ተበልቶ ማለቁ አይቀርም አለቀ። ከዛን ጊዜ ጀምሮ አንድ ወሬ በመጣ ቁጥር ከበጉ በፊት ነው ከበጉ በኋላ ሰፈሩን መከራ ልክ ከጣሊያን በፊት ነው ከጣሊያን ለሀቤት የቅቤ ቅጠል አይግባ ይባላል። የቅቤ ቅጠል ከገባ ዳገት ጭና አርጎ ሰፈሩን እኔ መገኛ አርጎ በሽታ እና በግ እስካሁን ድረስ አሁን በእልህ በ3 ቀን አንዴ ነው። እዚህ ደግሞ ባለፈው ስመጣ ስለ በግ ሲነሳ ሲያትል ነው ምናምን አንዱ ሲነግር በግ ወደ ገጠር ሄዶ ነው የሚገዙት አሉ አበሻዋ ሙስሊሙም ክርስቲያኑ እና ሄዶ እዛ ነው የሚያሳርጉት። እዚህ አምጥቶ ቤት ማረድ ክልክል ነው መቼም ስንቱ ታስሯል አሉ አንዱ ይሰካሉ የሰማሁትን ነው እና እዛ ሄደው ነው የሚያሳርጉትና የሚያርጉት ፓኪስታኖች ናቸው። ግን በስመ አብ ወልድ የሚሉት ኢትዮጵያኖች ናቸው። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሙስሊሙን ሆነ ቢስሚላህ ምናምን ሜክሲካኖች ለመዱና አበሻ በመጣ ቁጥር ከመሞቱ በፊት የምታነጋግረው ነገር አለ። በስመ አብ ወልድ ምን እንደሆነ አያውቅም። የምታዋራው ነገር አለ ወይ ቤት አምጥቶ በስመ አብ ወልድ ብሎ ድስቱ ውስጥ መቅጠል ይሻላል። እዛ የሜክሲኮ መጫወቻ ወግ የማንም ሜክሲኮ ማንም ስፓኒሽ አሁን እኮ ደርሰናል። እዚህ ዲሲ ላይ በተለይ አማርኛ 3ኛ ቋንቋ እየሆነች ነው። ቶሎ ተባዙና 2ኛ ሜክሲኮ ነው ወደኋላ። የሜክሲኮ ግን አወላለድ በሳምንት የሚወልዱ ነው የሚመስለው። ልጅ ያልያዘ ሜክሲኮ አይቻላል። ረባግጠው እችን ነው የሚያክሉት። እንደዚህ ነው አሜሪካን ሳይንስ ይቀራል ነው ይባላል። እንደው ስለ ስጋ ሲነሳ ኢትዮጵያ ውስጥ ስጋ ጥሬ ይበላል። ጥሬ የሚበላው በተለይ ወደ ደቡብ ክልል በፍቅር ነው የሚበሉት። ጥሬ ስጋ በፍቅር እውነቱን ነው። ስለ ስጋ ሁሉ ተረት ሁሉ በስጋ ነው። በቢላ ይቀናሉ። የታደለ ቢላ ወር ሙሉ ስጋ በላ ይላል። ስለቆረጠ እኮ ነው። እና በጣም ከመውደዳቸው ስጋ የተነሳ በተለይ ኮሊታ፣ ጨጓራ፣ ሽንፍላ ምናምን ምላሰና ስጋ ቤት አንዱ ገብቶ አለ ስጋ ጨጓራ የለም ማለት ሽንፍላስ የለም ምላሰና የለም። ታዲያ ምን ጥሩ ስጋ ጨርሳችሁ ዝም ብላችሁ ቁጭ ትላላችሁ አለ። ለእነሱ ጥሩ ስጋ አለ
ለቴል በጣም ከመወደዳቸው የተነሳ ደብዳቤ ውስጥ ሁሉ ስጋ ይገባል እንደ ሁለት ነጥብ የፍቅር ደብዳቤ ይጽፍ የኔ ፍቅር ከተለያየ ጊዜ አንስቶ የናፍቆትሽ ብዛት አይኔ እንደ ትኩስ ስጋ ይንቀጠቀጥልሻል ለካ ስጋ ባዳ ነው እውነት ነው እኔ አንቺን በመናፈቄ ተነሳ ከስጋ ተራ ወጥቼ አጥንት ተራ ገብቻለሁ አናሳ ስጋ ያትጫወቺ ስትመጪ ደግሞ 1 ኪሎ ስጋ ይዘሽልኝ ስጋ ነኝ ከስጋ ሜዳ ለዓይነ ስጋ ለመገናኘት ያብቃል እንዲሁም ለግብረ ስጋ ስጋ ከተባለ መጨመር ነው እኔ እንደውም አንድ የጎብሶ ለልብሬን የጠበስኩና ስጋ ነው ወሬዋ ስጋ ነው የስጋት ውስጥ ገባ አሁን ነጨችኝ እያልኩኝ የኔ ፍቅር መጀመሪያ ነው ስታፈር ምን አይነሽ ያፈቅራል መጀመሪያ ሩቅ ሳይገና ጎድን ጥብስ መሰለኝ ጎድን ጥብስ መሰለኝ በጣም አንድ ጊዜ ደግሞ እንደዛው ደቡብ ነው ደቡብ ደግሞ በጣም እነዚህ ፈረንጆች ወንጀል ያልገቡበት የለም ሃይማኖት የክርስትና ሃይማኖት የጴንጤ ሃይማኖት ብዙ አለ እና አንዱ አንቺ ነበረ በቃ እዚህ ቀጭ ነበረ ጴንጤ ሆነና ከሆነ በኋላ መጥቶ ገበላ ወፍሮ ምስክርነት ሊሰጥ መድረክ ላይ ወጣና ኢየሱስ ክርስቶስ እኔን እንደዚህ ነፋኛል እኔን እንደነፋኝ እናንተን ይንፋችሁ አዎ ይንፋችሁ ኢቴ አሁን ለመነፋስ ሸኩለሻል ኢየሱስ ክርስቶስ ቀስ ብሎ ነው የሚነፋ አይሸኩልም እናንተንም ለመነፋት ያብቃችሁ እወዳችኋለሁ ተመልሼ እመጣለሁ ዛሬ ስንስቅ ሆነናል